እግዚአብሔር ስኬትና መከናወንን ሊሰጠን ሲል እነዚህ 3 ነገሮችን ማድረግ እንጀምራለን። መልእክቱን ከመጀመራችሁ በፊት ከ20 ጊዜ በላይ ኮፒ ሊንክ፣ ሼር፣ ላይክ አድርጉ። አንደኛ፣ ሌሎች ተስፋ የቆረጡበትን እድል ማድረግ። የኢየሩሳሌም ቅጥር መፍረሱን መላው እስራኤላዊ ያውቃል። ነህምያ የቅጥሩን መፍረስ እንደ ኪሳራ ሳይሆን እንደ ስራ እድል ነበር የቆጠረው። ከዚህ የተነሳ መንፈሱ ለስራ ተነሳሳ። እናም ሌሎች እስራኤላውያን ያልደፈሩትን ስራ ለመስራት ተነሳ። እንዲህም አለ፣ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። ነህምያ 2:20 ለውጥ ያለው በተስተካከለ ነገር ውስጥ ሳይሆን በፈራረሰና በተዘበራረቀ ነገር ውስጥ ነው። ስለዚህ በተበላሸ በሚመስል ሁኔታ ውስጥ እግዚአብሔር መከናወንን እንደሚሰጣችሁ በማመን ወደፊት ተራመዱ። ሁለተኛ፣ ለሁሉ ነገር መጸለይ። ወዳጆ፣ ነፍስ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህና በነገር ሁሉ እንዲሳካልህ ጸልያለሁ። ሶስተኛ፣ ዮሐንስ 1:2 ጸሎት ውስጥ የሁሉ ነገር ስኬት አለ። መንፈሳዊ ስኬት አለ፣ አካላዊ ስኬት እንዲሁም የበረከት ስኬት አለ። ሰው ስለሰራ ብቻ ስኬት አያገኝም። በጎ ስጦታና ፍጹም በረከት ከእግዚአብሔር ዘንድ ስለሆነ ለሁሉ ነገር ሳናቋርጥ መጸለይ ይገባናል። ጸሎት በራሱ ስኬት ነው። ሶስተኛ፣ ቃሉንና የታላላቆችን ምክር ማሰላሰል። ኢያሱን ስኬታማ መሪና ድል አድራጊ ተዋጊ ያደረገው የሙሴን ምክር መስማቱና የሕጉን መጽሐፍ በቀንና በሌሊት ማሰላሰሉ ነው። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ዕብራውያን 13:7 ስለዚህ የታላላቆችን ምክር መስማት ስኬትና መከናወንን ይሰጠናል። ለእግዚአብሔር ቃል ግን ቅድሚያ መስጠት አለብን። ይህ ሲሆን መንገዳችን የመከናወን ይሆናል። ኮሜንት ላይ ይሳካልኛል በማለት ጻፉ። ብሩካን ናችሁ።